ሰላም ሰላም ጋይስ እንዴት ናችሁ? ዲጄ ስቲቭ ኦን ዘ ትራክ ነኝ። ዛሬም በሌላ ቪዲዮ በድጋሚ ተመልሻለሁ። ዛሬ የተለያዩ ሙዚቃዎችን እያስገባን እንዴት ቆንጆ ትራንዚሽን እንደምናደርግና የተለያዩ ቴክኒኮችን እንዴት እንደምንጠቀም የማሳያችሁ ነው የሚሆነው። ከት ሚክስ እንዴት እንደሚደረግ ወይም ትራንዚሽን እንዴት ከት አድርገን እንደምናጫውት እንዲሁም በስቲም እንዴት አድርገን ትራንዚሽን እንደምንፈጥር አሳያችኋለሁ። ዛሬ ተከታተሉኝ፣ ቪዲዮን ትወዱታላችሁ። ከወደዳችሁትም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ለሌሎች ሰዎች ሊጠቅም ስለሚችል አጋሯቸው። ለቻናሉ አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ። እሺ ጋይስ እንግዲህ ዛሬ በቨርቹዋል ዲጄ የተለያዩ ሁለት ትራንዚሽኖችን አሳያችኋለሁ። ቴክኒካል የሆኑ ነገሮች ናቸው። ስለዚህ ልብ ብላችሁ ተከታተሉኝ። የቤታችሁ እናንተም ለ30 ደቂቃ ሁል ጊዜ ፕራክቲስ ማድረግና እንደዚህ አይነት ነገሮችን መሞከር እንዳትረሱ ማለት ነው። ዛሬ ሁለት ሙዚቃዎችን አዘጋጅቻለሁ። ሁለት አይነት ትራንዚሽኖችን ነው የማሳያችሁ። አንደኛው ከት ሚክስ ወይም ደግሞ ከት ትራንዚሽን የሚባለውን እሱን አሳያችኋለሁ። ሁለተኛው ደግሞ በስቲም እንዴት አድርገን ከኢንትሮ ጋር ቆንጆ ትራንዚሽን መፍጠር እንደምንችል የማሳያችሁ ነው የሚሆነው። እዚች ጋር አንደኛው ሙዚቃ የዮሐና ካሳት የሚለውን አዘጋጅቻለሁ። ሁለተኛ ላይ ደግሞ የበርና ቦይን ኦን ዘ ሎው የሚለውን በኢንትሮ አዘጋጅቻለሁ። ኢንትሮ ሙዚቃ ቢኖራችሁ ይመረጣል። እዚች ጋር ኢንትሮ ያለው ሙዚቃ ነው ሁለተኛ ላይ የተጠቀምኩት። ያው እነዚህ ትንሽ ለማግኘት ሊከብዱ ይችላሉ። አሉ ብዙ ኢንትሮ ያላቸው ሙዚቃዎች ዩቲዩብ ላይ፣ ነገር ግን ከዌብሳይት ላይ የሚገዙ ሙዚቃዎች ደግሞ አብዛኞቹ ኢንትሮ ያላቸውና የተዘጋጁ ናቸው። ዛሬ ማሳያችሁ ይህንን ይሆናል። በመጀመሪያ ይሄኛውን የስቲሙን ትራንዚሽን ላሳያችሁና ከዛ ወደ ከት ሚክሱ ደግሞ ወይም ወደ ከት ትራንዚሽን ወደሚባለው ወደዛ ወስዳችኋለሁ። የመጀመሪያ እስችጋ እንግዲህ እኔ ስቲም አዘጋጅቻለሁ። ኦልሬዲ ስቲሜን አዘጋጅቻለሁ። እዚህ ጋር ሆትኬ አለኝ። ሆትኬንም ከቱ ጋር መጀመር እንዳለብኝ አዘጋጅቻለሁ። ባለፈው ባሳያችሁ መሰረት ማለት ነው። ሆትኬው ወይም ደግሞ ኪ ፖይንት የምንፈልግበት ቦታ ላይ ምልክት ማድረግና ከዛ ቦታ ማስጀመር እንዴት እንደምንችል አሳይቻችኋለሁ። ያላያችሁ ካላችሁ ተመልሳችሁ ቪዲዮ ማየት ትችላላችሁ። ዝች ጋር መጀመሪያ የዮሐናን እናስጀምራለን። ስቲም ላይ እናደርጋለን። ማስጠጋት ትችላላችሁ እንደዚህ ካልገባላችሁ። አያችሁ እንዴት እንደሚገባ። በእንደዚህ አይነት ሁኔታ ቆንጆ ትራንዚሽን መስራት ትችላላችሁ። በድጋሚ ያሳያችኋለሁ፣ ምክንያቱም እዚች ጋር ትንሽ የመሸዋወር ነገር ስላለ። በላፕቶፕ ሲሆን እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። በሚክሰር ሲሆን ግን ፐርፌክት ነው የሚሆነው ማለት ነው። ወይም ደግሞ እዚህ ጋር ሉፕ ስላለስኩኝ ነው። ሉፕ ፒዝ ምንም ትንሽ የመሸዋወር ነገር አይኖርም። እዚች ጋር በእነዚህ በመደመርና በመቀነስ ወደኋላና ወደፊት በማድረግ ስክት እንዲልና ማስተካከል ትችላላችሁ። ሲንክ ላለመጠቀም እየሞከርኩ ነው፣ ለዛ ነው። በድጋሚ አሁንም ላሳያችሁ። ሙዚቃውን የጀመርኩበት ቦታ ሙሉ ለሙሉ ቮካሉን ብቻ ነው አውጥቼ የነበረው። እዚች ጋር ደግሞ ከኢንትሮ ነው ያስጀመርኩት ማለት ነው። እዚች ጋር አሁንም በድጋሚ ከዛ ካፔላውን እናወጣለን ማለት ነው። አያችሁ እዛ ጋር ቮካሉን ብቻ እንጠቀማለን። ከዛ ልክ ከዚህ ጋር አንደኛው ቨርስ ሊጀምር ሲል እናስገባለን ማለት ነው። ቆንጆ ትራንዚሽን ማለት ነው። በእንደዚህ አይነት ሁኔታ ይህንን ትራንዚሽን ማድረግ ትችላላችሁ። የተለያዩ ኢንትሮ ያላቸው ሙዚቃ እየፈለጋችሁ ባይሆን እንኳን ከኢንትሮ መፍጠር ትችላላችሁ። ከተለያዩ ሙዚቃዎች ቮካሉን እያወጣችሁ መፍጠር ትችላላችሁ እናንተ በሌሎች ሙዚቃዎች ማለት ነው። ግዴታ ኢንትሮ ያለው ሙዚቃ መሆን አይጠበቅበትም። ይህን ቆንጆ ትራንዚሽን ሞክሩት በየቤታችሁ ሁላችሁ ማለት ነው። ሁለተኛው ትራንዚሽን ደግሞ አሳያቸው። ሁለተኛው ትራንዚሽን ላይ ደግሞ የምንጠቀማቸው ሙዚቃዎች ባዶ ነበር የሃይሌ ሩትስ እና እዚች ጋር ደግሞ ሃፒ ፌራል ዊሊያምስ ሃፒ የሚለው ሙዚቃ አለ። 80 እና 82 ቢፒኤም ነው የነበሩት። ሁለቱንም ሲንክ አድርጌያቸው 82 አድርጌያቸዋለሁ። ሆት ኪዮን አዘጋጅቻለሁ። እዚህ ጋር አዘጋጅቻለሁ። እዚች ጋርም ደግሞ ሉፕ አድርጋለሁ። እንደምታዩት በ4 ነው ሉፕ የተደረገው፣ ነገር ግን በ2 አድርገዋለሁ። ችኛዋን ፌደሬን ወደዚህ ጥግ አድርጋለሁ።
ከዛ የሃይላይትስ ሙዚቃን ሉፑን እንዲመጣላችሁ ቀድማችሁ ሉፕ ማለት ነው። በደንብ ኖትስ እያደረጋችሁት ነው እንዴት እንደገባው። በጣም ቆንጆ ትራንዚሽን ነው። ይሄም ትራንዚሽን ብትጠቀሙት ደስ ይለኛል። አሁንም በድጋሚ ላሳያችሁ። እዚህ ጋር ምልክት ያደረኩባት ወይም ደግሞ ከማስጀምርበት ቦታ ላይ ምልክት ይዣለሁ። እዚህ ጋር ደግሞ ሉፕ አድርጋለሁ። የመጀመሪያ የፌረል ዊሊየምስ ሙዚቃ የምታውቁት ከሆነ የመጀመሪያዋ ኢንትሮ አለቻት። እሷ ጋር በሁለት ሉፕ ይዛለሁ። ከዛ ሉፑ ድምፁ ስለማይገባ ቢጀምር ምንም ችግር የለውም። ገባችሁ? ቀድሜ ግን አስጀምረዋለሁ። መጀመሪያ የሃይላይትስን አስገባና ከዛ ያኛውን ተለይለዋለሁ። ሲንክ መሆኑ ወይ ደግሞ እኩል እየሄደልኝ እንደሆነ ለማረጋገጥ ማለት ነው። አሁን እኩል ሆኖልኛል። እንዴት የሚያምር ትራንዚሽን እንደሆነ ያያችሁት ነው። በእንደዚህ አይነት መልኩ ቆንጆ ትራንዚሽኖችን በቤት ሆናችሁ ፕራክቲስ እያደረጋችሁ መለማመድ ትችላላችሁ። የተለያዩ ትራንዚሽኖችን በቀጣይ ቪዲዮዎችም የማሳያችሁ ይሆናል። እንዲሁም ደግሞ ለፓርቲዎች ወይም ደግሞ ስራ ከመሄዳችሁ በፊት እንዴት ፕሌሊስታችሁን ማዘጋጀት እንዳለባችሁ ወይም ደግሞ ለ2 ሰዓት ሊሆን ይችላል፣ ለ1 ሰዓት ስራ ሊሆን ይችላል፣ እንዴት ፕሌሊስት ተዘጋጅታችሁ እንደምትሄዱ በቀጣይ ቪዲዮ አብሬ አሳያችኋለሁ። በድጋሚ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቆንጆ ትምህርቶች ታገኙበታላችሁ። መልካም ጊዜ